ስምም ጠቆማ ሶሮራ እስላማዊ ትምህርቶችን ነው እናስተምረው ወይ ነው የምንማማረው። በእነዚህ ትምህርቶች ከፍተኛ ውጤት ካመጡት ነው እንደዚህ ያቀረብናቸው ለውድድር ማለት ነው። አስቡን ከፍተኛ ውጤት ካመጡ ተማሪዎች ናቸው። ስለዚህ እጄ ላይ 20 ጥያቄዎች አሉ። ከዚህ ውስጥ በራሳቸው ምርጫ ኢንሻአላህ እንጠይቃቸዋለን ማለት ነው። አይዋ طيب ጥያቄ ቁጥር ስንት? ጥያቄ ቁጥር 3 በነገራችን ላይ ምን እንደሚማሩ እንድታውቁ ስለምንፈልግ ነው ይሄን የምናደርገው። ለምሳሌ ያህል ነው። ጥያቄ ቁጥር 3 ብላለች ናዲያ አህመድ፣ ተወዳዳሪ ናዲያ አህመድ። ነቢያችን በስንተኛ ዓመተ ልደትና የት ተወለዱ? የተወለዱበት ዓመት የምን ዓመት ተብሎ ይጠራ ነበር? ለምን ተጠራ? የተወለዱት በ571ኛው ሲሆን በመካን የተወለዱበት ዓመት ደግሞ አመልቲህ ይባላል። አመል ወይም ደግሞ የዝሆን ዓመት ነው የተባለበት ምክንያት በወቅቱ የነበረው አብርሃ የተባለ የሀበሻው ንጉስ በዝሆን በመታገዝ የአላህ ቤት የሆነውን ካዕባ ለማፍረስ የሞከረበት ጊዜ ስለነበር ነው። አላሁ አክበር አላሁ አክበር። ሙሉ መልስ ነው የመለሰችው ተወዳዳሪ ፈርሃን ከማል። ጥያቄ ቁጥር 10 ከረመዳን ጋር ተያይዞ በሽተኛ ለሁለት ይከፈላል። ይሄ አህካም ነው፣ ህግጋት ነው። ከረመዳን ጋር ተያይዞ በሽተኛ ለሁለት ይከፈላል። ሁለቱም ምን ማድረግ አለባቸው? ረመዳን መጥቷል አይደል? ይኸው ፈትዋ እየሰጠች ነው። በመጀመሪያ እድል ስለተሰጠኝ አመሰግናለሁ። በሽተኛ በሁለት ይከፈላል። እሱም ይድናል ተብሎ ተስፋ የሚደረግበትና ይድናል ተብሎ ተስፋ ማይደረግበት ነው። ይድናል ተብሎ ተስፋ የሚደረግበት በሽተኛ ቀዳ ነው የሚጾመው። ይድናል ተብሎ ተስፋ ማይደረግበት በሽተኛ ግን በእያንዳንዷ የረመዳን ቀናት ውስጥ ምስኪን ያበላል። አላሁ አክበር አላሁ አክበር። ሙሉ መልስ ነው። ሶስተኛ ተወዳዳሪ ሚስራ ሬዲ። ጥያቄ ቁጥር 1 ቁርአን ምንድን ነው? ቁርአን ማለት እሱን በማንበብ አምልኮ የሚፈጸምበትና ተአምራዊ የሆነ መጽሐፍ ተጽፎ ያለ በጅብሪል አማካኝነት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደ የአላህ ቃል ወይም ንግግር ነው። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች ተወዳዳሪ ፈይነት ሐቢብ። ጥያቄ ቁጥር 2 ፍቅህ ማለት ምን ማለት ነው? ይሄ ከእስላማዊ ትምህርት አይነት ነው። ፍቅህ ማለት ምን ማለት ነው? ፍቅህ ማለት በአካል ወይም በተግባር የሚሰሩ እስላማዊ ድንጋጌዎችን በዝርዝር ማስረጃ መረዳት ማለት ነው። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች። ንያት ሁሴን። ጥያቄ ቁጥር 5 ንያት ሁሴን። በሙሐመድ መልእክተኝነት መመስከር ማለት ምን ማለት ነው? እኛ በነቢዩ ሙሐመድ እንመሰክራለን ስንል ምን ማለት ነው? በነቢዩ ሙሐመድ መልእክተኝነት ማመን ሲባል በሶስት ይከፈላል። እሱም እሳቸው ባዘዙት መታዘዝ፣ በነገሩን ሁሉ ማመን፣ ከከለከሉንና ካስጠነቀቁን ሁሉ መከልከልና መራቅ ነው። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች ተወዳዳሪ ኢልሃም ዳውድ። ጥያቄ ቁጥር 4 በአርካኑል ኢስላም እና በአርካኑል ኢማን መካከል ያለው ልዩነት ትልቁ ምንድነው? አርካኑል ኢማን የምንላቸው በልባችን ልናምናቸው የሚገቡ ነገሮች ሲሆኑ አርካኑል ኢስላም ደግሞ በተግባር ልንተገብራቸው ወይም ልንሰራቸው የሚገቡ ነገሮች ናቸው። አላሁ አክበር። ሙሉ መልስ አግኝታለች። ሙሉ መልስ ተወዳዳሪ ፋይዛ ናስር። ጥያቄ ቁጥር 8 በአርካኑ ሰላት እና በዋጅባቱ ሰላት መካከል ያለው ልዩነት ምንድን ነው? አርካኑ ሰላት የምንለው የሰላት መስፈርቶች ነው።
እሱ ከተበላሸ ሰላት እንደገና እንደ አዲስ እንጀምራለን። ዋጅባቱ ሰላት ከተበላሸ ግን በመዘናጊያ ስጁድ በስጁዱል ሱሐዊ እንተካዋለን ማለት ነው። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች። ጥያቄ ጠይቅ ቁጥር 6 7 ለማስታወስ ነው። 6 7 9 11 12 እያለ ይቀጥላል። ተወዳዳሪ ሪሃና ናስር ጥያቄ ቁጥር 7 በአላህ ማመን ማለት ምን ማለት ነው? በአላህ እናምናለን ምን ማለት ነው? በአላህ ማመን ማለት ምን ማለት ነው? ማመን ሲባል በውስጡ ሶስት ነገር በአላህ ማመን ሲባል በአላህ ማመን አላህ መኖሩን ማመን ሁሉ ነገር አድራጊና አስተናባሪ መሆኑን ማመንና በአምልኮ እሱም ብቸኛ መሆኑን ማመን ማለት ነው። አላሁ አክበር አላሁ አክበር። ሙሉ መልስ ነው። ጥያቄ ቁጥር 9 አልተባለም። ስለ ዘካት ጥቅሞች ተናገሪ። ስለ ዘካ ይሰጣል። ለምን ይሰጣል? ምንድን ነው ጥቅሙ? ለሰዎች መልካም መዋል፣ ገንዘብን ከቆሻሻ ለማጽዳት፣ ገንዘብን ከአደጋ ለመጠበቅ። ማሻአላህ ሙሉ መልስ አግኝታለች። ሂክማ ሁሴን 11 ጥያቄ ቁጥር 11 ነብዩ ከሞቱ በኋላ እሳቸውን ተክቶ የሙስሊሞች መሪ ሆኖ ያገለገሉ አራቱን በቅደም ተከተላቸው ጥቀሽ። አቡበከር ሲዲቅ፣ ዑመር ቢን ኸጣብ፣ ዑስማን ቢን አፋን፣ ዓሊ ቢን አቢ ጣሊብ። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች። ማሻአላህ አንዳንድ ጥያቄ ብቻ ነው የምንጨገመው ኢንሻአላህ። ጥያቄ ቁጥር 11 በኋላ ያለው ወይ ደግሞ 6 አለ። ጥያቄ ቁጥር 6 ዘካ ምንድን ነው? ዘካ ማብራሪያ እንዳይሆንብኝ ዘካ ምንድን ነው? ዘካ ማለት በተወሰነ ጊዜ ከተወሰነ የንብረት አይነቶች የተወሰነ መጠን ያለው ለተወሰኑ አካላት ብቻ የሚሰጥ የገንዘብ ወይም የንብረት አይነት ነው። አላሁ አክበር አላሁ አክበር። ሙሉ መልስ አግኝታለች። ማሻአላህ ማሻአላህ። እሺ ከ12 ጀምሮ እስከ 15 እስከ 20 ከ12 ጀምሮ እስከ 20 አለ 20 ጥያቄ ቁጥር 20 የነቢያችን የዘር ሐረግ እስከ 3ኛው አያታቸው ጥቀሽ። ሙሐመድ ቢን አብደላህ፣ አብደላህ ቢን አብዱልሙጠሊብ፣ አብዱልሙጠሊብ ቢን ሃሺም። አላሁ አክበር አላሁ አክበር አላሁ አክበር። ቀጣዩ ስንት? 15 ዘካ ከሚወጣባቸው ንብረት አይነቶች 3ቱን ጥቀሽ። ዘካ ከሚወጣባቸው ንብረት አይነቶች 3ቱን ጥቀሽ። ስንቅ ለተቋረጠባቸው ዘካ ከሚወጣባቸው ንብረት አይነቶች ወርቅና ብር፣ ማዕድን፣ ጥራጥሬ። አላሁ አክበር አላሁ አክበር አላሁ አክበር። እሺ ቀጣዩ በይነት 16 አልተቻላችሁ። የዘካ ገንዘብ ከሚሰጣቸው ሰዎች አምስቱን ጥቀሽ። አምስቱን ዘካ ለማን ነው የሚሰጠው? ዝም ብሎ ለዘመድ ነው? አንድ ሀብታም ሲያወጣ ለሆነ ሰው መስጠት አለበት ወይስ ህግና ደንብ አለው? አምስቱን ጥቀሽ። ለችግረኛ፣ አይዋ፣ ለድሃዎች፣ ምስኪኖች፣ እሺ ድሃዎች፣ በአላህ መንገድ ላይ ላሉት፣ ፊሰቢልላህ አላህ መንገድ ላይ ዘካ ገንዘብ ለሚሰበስቡ ሰዎች፣ ወልዓሚሊን ዐለይሃ። አላሁ አክበር አላሁ አክበር። መልሱ በትክክል ተመልሷል። እሺ 17 18 19 አለ 17 ከጾም ጥቅሞች ሁለቱን ጥቀሽ። ከጾም ጥቅሞች ለምን እንጾማለን? ስለ ዱንያ ወይም ገንዘብና ሀብት ያለን አመለካከት ዝቅ እንዲልና ለጤናችን ነው። አላሁ አክበር አላሁ አክበር። እሺ 18 አለ 19 አለ
13 12 14 18 የጾም መግባት የሚረጋገጠው ደግሞ ጾም መግባቱ የሚረጋገጠው በሁለት መንገድ ነው። ይኸው ደርሷል ጾም አይደል? የጾም መግባት የሚረጋገጠው በሁለት መንገድ ነው። ሁለቱንም ጥቀሽ። አንደኛ የሻዕባን ወር 30 ሲሞላ፣ ሁለተኛ ደግሞ ጨረቃ ከታየ። አላሁ አክበር አላሁ አክበር። 19 አለ ጥሩ ደግሞ 12 13 14 ጥያቄ ቁጥር 12 ተተኪዎች ወይ ደግሞ ኹለፋ አራሺዲን የሚባሉትን በእሱ መጸዳዳት ከማይፈቀዱ ነገሮች ሁለቱን ጥቀሽ። በምግብ በአጥንት ምን አለ? ሶስት አላሁ አክበር። በእነዚህ ነገራቶች መጸዳዳት አይቻልም። 14 አለ 19 አለ 14 ውዱእን ከሚያጠፉ ነገሮች ሶስቱን ጥቀሽ። ውዱእ የሚያጠፉ ምንድነው? ውዱእ ሊያጠፉ የሚችሉ ነገሮች ሶስቱን ጥቀሽ። አይዋ ሶስተኛ የአእምሮ መወገድ ምን ማለት ነው? አንድ ሰው የምጥል በሽታ ካለበት እየሰገደ እንኳን ቢወድቅ ተመልሶ መስገድ የለበትም። ለምን? ውዱእ የለውም ተብሎ ስለሚታሰብ። አላሁ አክበር። ሙሉ መልስ አግኝታለች። ለሰው ነው ቀረኝ። ቁጥር 19 ያለው ያለው እሱ ነው። ረመዳን ውስጥ መጾም የሚከለከሉ ልብ በሉ። ረመዳን ውስጥ መጾም የሚከለከሉ ወይም አለመጾም ከተፈቀደላቸው አካላት ሶስቱን ጥቀሽ። ወይ መጾም አይችሉም ተከልክሏል፣ ወይ ደግሞ ተፈቅዶላቸው ረመዳን ውስጥ ሶስቱን ጥቀሽ። እነማን ናቸው? አንደኛ ነፍሰ ጡር እናትና አጥቢ እናት። ሁለት እድሜ የገፋ ሽማግሌ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሺ የመጨረሻ ጥያቄ ነው። ጥያቄ ቁጥር አንዱን ስለተቀየረ ማለት ነው ያለውን ልጠይቅሽ። ቁርአን ይላል 141 ምዕራፎች አሉት። ለ144 አመሩሃ 441 114 አላሁ አክበር አላሁ አክበር። እንግዲህ ውጤታቸው ተመሳሳይ ነው እንደሚመስለኝ እስካሁን። አሁን ከዚህ በኋላ ከሄድን ግን በጣም ከባድ ናቸው እነዚህ ልጆች። ስለዚህ መለየት ስለማንችል እንለያቸዋለን ብለን ጊዜ ከወሰድን ለእናንተ ጊዜ እየሄደባችሁ ስለሆነ ኢንሻአላህ ያው እናንተም እንድታዩ ስለፈልግንም ነው። ለነሱ በዚህ ምክንያት ለመሸለምም አይደለም። ምን ትምህርት እንደሚማሩ ያሉበትን ደረጃ እንድታውቁ ዘንድ ነውና ጀዛኩሙላሁ ኸይረን። እናንተ ወደ ቦታችሁ ተመለሱ፣ ወደ ቦታችሁ ተመለሱ። አላሁ አክበር። ስምም ጠቆመ ሶሮራ